ኃይለኛ ነው። ዝም ነው የሚለው ጫት ሰው ምርቅም ይልና ድምጽ ይላል እንጂ ምን አይነት አቡዬው አሁን ማለት ነው እንደዚህ ብታዪው ውሸት አምነሽ ነው የምትይኝ አንቺ። በቃ መሬት ነው የሚመስለው ለሰው መሬት ከተናገርሽው እሺ ነው የሚልሽ። እንዲህ ካል ሰውየው እኮ መሬት ነው ሲጀመር፣ ግን ገንዘብ ብቻ ነው ችግሩ። ስራ ስለማይሰራ ገንዘብ የለውም እንጂ እኮ ጸባይ እኮ አለው። አይሰልብሽ፣ አይመታሽ አይደል? እንደዛ የለም አይመታኝ። እንዴ በተቃራኒው ነው ብቻ አይሰራም ችግሩ፣ ስራ ብቻ ነው የማይሰራው። በተቃራኒው ደግሞ እኔ በጣም ተናጋሪ ነኝ። እንደምን አይማግጥ ምስኪን አይማግጥ ጫታ እንደዚህ ድንስስ ያለ ነው። ሰነፍ ነው፣ ስራ አይሰራም እንጂ አይማግጥ፣ አይሳደብ፣ አይማታ። እሺ አሁን ቆም ነው ማሬ። አሁን ይኸውልሽ ከዱባይ 2 ዓመት ከ8 ወር ሰርተሽ ገባሽ፣ አመድ አረጋችሁት አንቺና ባልሽ። ከዛ ከሳውዲ 3 ዓመት ሰርተሽ ገባሽ፣ አመድ አረጋችሁት። ከዛ ከኩዌት 4 ዓመት ሰርተሽ ገባሽ፣ አመድ አረጋችሁት 4 ዓመት ከ3 ወር። ከዛ ሁለተኛ ልጅ ወለድሽ። ከዛ አሁንም ኑሮ ድክም ሲልሽ ወዴት ደግሞ ሄድሽ? አሁን ደግሞ ወዴት ሄድኩኝ? አሁን ያለሁበት ሀገር ነኝ። የት ነሽ? ኳታር። የሀገሬ ልጅ እኔ ያለሁበት ሀገር ነው ያለሽው? አዎ አንቺ ያለሽበት ሀገር ነው ያለሁት። ለምን ቤት መተሽ አንድ ቀን ቡና አጠጪም? እኔ ቤት አንቺ ቤት ወላሂ መሬት ነው። በውስጥ አዋሪ። እሺ እሺ እሺ። ካታር ከመጣሽ መጨረሻ ላይ ካታር መምጫ ብር እስኪ ታመጣሽ ማሪ? እዚህ ጋር በጣም አብዛኛችሁ ሳቁ፣ ግን አያስቅም። ይሄ እኔ በጣም ኮሜንታተሮችን ታያቸው ስለሚልበትሽ አምላክ። እነሱ ምን ያርጉሽ እንዴ? የባልሽን ለእነሱ ላትወጪ ታያቸው። እነሱን እኛ እየሰማንሽ ነው። ኮሜንታተሮችን ታያቸው። ረህመት እኔ እዛ ሀገር ስመጣ 35,000 ብር ከሰው ተበድሬ፣ በነገራችን ላይ እኔ ካልፈራሁኝ ሰው 1 ሚሊዮን ብር አበድሩኝ ብላቸው ያበድሩኛል። እዚህ ድረስ ነው እኔን ሰው የሚያምነኝ ማለት ነው። ምናልባት እናንተ እዚህ ጋር እንደዚህ ሳወራ ምናምን ለምንድን ነው የምታወራው ምናምን የባሏ ምናምን ልትሉ ትችላላችሁ። ውሸት ነው ይሄ። አወራለሁ፣ ማውራት ስላለብኝ ነው የማወራው። ከዛ ሲቀጥል ደግሞ እኔ ሀቢብ